ይህ ቤተክርስቲያን ግን አያምርም? ዋው ወላሂ በጣም ነው የሚያምረው። የኦርቶዶክስ ተዋህዶ ልጆች ይሄን ቪዲዮ እንዳታሳልፉ፣ ለ10 ሰው ሼር እያደረጋችሁ እስከ መጨረሻ ተከታተሉኝ። ደረሰ ታላቅ የምስራች። እነሆ ለ13 ዓመታት ሙሉ ሲገነባ ሲታነጽ የነበረው የእናታችን የቅድስት ኪዳነ ምህረት ቤተክርስቲያን በአዳማ ደብረገነት ቤተክርስቲያን ህንጻ ቤተክርስቲያኑ ግንቦት 15 እና 16 ለሚመረቅ ብፁዓን አበው ሊቃነ ጳጳሳት ቅዱስ ፓትርያርኩ በተገኙበት ሊቃውንተ ቤተክርስቲያን መምህራን ዘማሪያን በተገኙበት በታላቅ ድምቀት ስለሚመረቅ በመላው ዓለም ያላችሁ በሙሉ እንድትመጡ ጥሪያችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ።